ያው ይሄን በግልጽ ማውራት ማስፈላጊ ስለሆነ አንድ ነገር ሆን ብዬ ነው የደገምኩት። አንድ ነገር ከስትራቴጂክ ጠላቶቻችንና እነሱ ስር ውል ከሚሉ ከእፉኝት ልጆች ካልሆነ በስተቀር ኢትዮጵያ የባህር በር አይገባትም ብሎ የሚናገር ዓለም ላይ አሁን የለም። እንዴት ታውቀዋለህ? በመከላከያኛ ዲፕሎማሲ እንሰራለን፣ በደንብ እንሰራለን። ከውጭ ጉዳይ ጋርም ደግሞ በመተሳሰር እንሰራለን፣ እንናበባለን። አሁን ብቻችን ነገር ጠብቁልን ነው የሚሉት። ስለዚህ ዝም ብሎ አየር ላይ የተበተነ ሐሳብ አይደለም በክቡር ጠቅላይ ሚኒስትራችን ልብ የተቀመጠውና አሁን ከኢትዮጵያዊ አጀንዳነት ወደ ዓለም አቀፍ አጀንዳነት ተሻገረው ጉዳይ ዝም ብሎ በአየር ላይ የተበተነ አይደለምና ይሄን ሐሳብ ሰንቀን ይሄን ሐሳብ ይዘን ዓለም ከኛ ጋራ ነው ብለን ይሄ ዓለም እውነቱን ገዝቶታል ብለን እኛ የሀገር ቤት አሳይመንታችንን በደንብ እንጨርስ ብለን የሀገር ቤት አሳይመንቶቻችን ደግሞ የሚሰጡን በጠላቶቻችን ነው ብለን ይሄ በደንብ ገብቶን ስራ መስራት መቻል አለብን። በሌላ ቋንቋ እንዲገባን አሁን ኢትዮጵያ ውስጥ ያለን ትርክና ጭቅጭቅ መከራ ምናምን ሁሉ የማንም ጣጣ አይደለም። ዶክመንት መቅረብ እንችላለን። የብሔራዊ ታሪካዊ ጠላቶቻችን ቅመራ ነው።